ከሰል ላይ ኮካን በመጨመር ብቻ ብዙ ሰው በቤቱ የሚቸገረውን ችግር በቀላሉ በመፍታት አኗኗራውን 10 እጥፍ ማሻሻል እንደሚቻል ያውቃሉ? የማታውቁት ከሆነ እንግዲያውስ ይህንን ቀለል ያለ የአኗኗር ዘዴን አሳያቸዋለሁ። ተከታተሉኝ። መጀመሪያ የዚህን ያህል ከሰል ወደ ፌስታል በመጨመር በምታዩት መልኩ በደንብ እናደቃለን። በመቀጠልም ከሰሉን ወደ ማጥለያ በመጨመር ደቃቁን ከሰል በዚህ መልኩ እናጠለዋለን። እመኑኝ ይህንን ቀለል ያለ የአኗኗር ብልሃትን ካወቃችሁ በኋላ ላላስፈላጊ ወጪ ላትዳረጉ ትችላላችሁ። በመቀጠልም የዚህን ያህል ኮካን ላዩ ላይ ከጨመርን በኋላ የዚህን ያህል ፈሳሽ የዕቃ ማጠቢያ ሳሙናንና ውሃን እንጨምርበታለን። ከመቀጠለ በፊት ይህንን ቪዲዮ ከየትኛው ከተማ እያያችሁ እንደሆነ ኮመንት ላይ ጻፉልኝ። በመቀጠልም አንድ ላይ በደንብ ከበጠበጥን በኋላ በዚህ መልኩ በእሳት የተጠቆሩ ድስትና የተለያዩ መጥበሻዎች ላይ ይህንን ውህድ በመጨመር ካጠባችሁት በምታዩት መልኩ ጽድት አድርገው ያነጠዋል። መረጃው ጠቃሚ ሆኖ ካገኛችሁት ፎሎ ማድረግና ለጓደኞቻችሁ ሼር ማድረግ እንዳይረሳ። አመሰግናለሁ።